አብርሽ በቀጥታ ከጽጌ ጋር መጥተዋል። እንግዲህ የጽጌ ዘፈን ዛሬ ተለቋል። የእሷን ዘፈን ለመልቀቅ አስመልክቶ ላይቭ ላይ ተገኝተዋል ማለት ነው። አበጋዛችን በሚያስደነግጥ ነገር ፍቅርዬን ይዞ መጥቶ አሁን ደግሞ ላይቭ ላይ እንግዲህ ጽጌዬን እያበረታታ ይገኛል። ሩትዬን ብትገኝ ደስ ይለን ነበረ። የትላንትና ደስታ ላይ ተገኝታለች። ዛሬም ደግሞ መገኘት ነበረባት ብዬ አስባለሁ። ግን ይሄ አብርሃም እያለ እሷ ከየት መታ ከጓደኞቿ ትገናኝ ይሄ ጅብ እያለ ማለት ነው። ምክንያቱም ለዶላር ምሮ ከሰው ጋር የተጣላ እያስመሰለ ከሰው ጋር እንዳትገናኝ ከሰው ጋር እንድትራራቅ እያደረገ ይገኛል። እና ብትገኝና ብትመጣ እኔ ደስ ይለኝ ነበረ። የኔ ፍቅር ጽጌዬ ጎበዝ፣ ጀግና፣ በርቺ። በዚሁ እንግዲህ እንደምትቀጥይ ከዚህ የበለጠ ነገር ደግሞ እንደምታሳይን ተስፋ እናደርጋለን። አብርሃም ደግሞ ያው ብዙ ጊዜ ያበረታታል ሰውን። እንደውም አሁን ብር ካገኘ በኋላ ከተለወጠ ጅብ ሆነ እንጂ በፊት በጣም ለሰው እንትን ብዙ ነገር ይረዳ ነበረ። የተቸገሩትን ይረዳ ነበር፣ ምስኪኖቹን ያበላ ነበር። በተለይ ደግሞ ከሩትዬ ጋር እያለ ብዙ ስራዎች ሰርቷል በፊት ማለት ነው። አሁን ግን ብር ከተገኘ በኋላ የማይለወጥ አንድ የእግዚአብሔር ልጅ ብቻ ነውና የማይለወጥ ሰው የለም በዚህ ዓለም ላይ። እንደዚህ ግን ገንዘብ ሲገኝ እንደውም የበለጠ ሰው ርዳ ነው እንጂ የሚያደርገው እንደዚህ